ድንግል ማርያም በዛ ውስጥም አትቀደድ ድንግል ማርያም በዛ ውስጥም አይተፋባል መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል አይናችን ናት ድንግል ማርያም ሃይማኖት ደግሞ ከምንም በላይ ሴንሲቲቭ ይባስ ብለው ስዕሎቿ እኛ እጣን አጥነን አክብረን ሰላም ለኪ ይያል የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔ አይቀዱኝም ከዚህ ልክ ለምን እኔ አያርዱኝ አባ ህፃን በእውነት ህፃን ናቸው ሲባል በጣም ግራ ስለገባኝ ነው እንዴት ስዕል ይቀደዳል ብለው የጮሁ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል ነው ማን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ ሰላም ውድ የይሳኮር ቤተሰቦች የጌታ ጸጋና ሰላም ከሁላችሁ ጋር ይሁን እነሆ እንግዲህ ዛሬ ወቅታዊ በሆኑ በጣም በሚገራርሙ ቪዲዮዎች ተከስተናል የዚህ ቤተሰብ አባል ያልሆናችሁ ሰዎች የሰብስክራይብ ምልክቱን በመጫን ቤተሰብ እንድትሆኑ በፍቅር ቃል እንጋብዛችኋለን ቀጥታ ወደ ቪዲዮቹ እንገባለን ዛሬ አስቀድመን የምንመለከተው በእመቤታችን በቅድስት ድንግል ማርያም እንግዲህ ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነጋገሪያ ከሆኑ አጀንዳዎች መካከል አንደኛው የእመቤታችን የቅድስት ድንግል ማርያም ስላድኖ መቀደንና በደመራ በዓል ጋር ተያይዞ ያሉ ጉዳዮች ናቸው በዚህ ጉዳይ እንግዲህ አባ ህፃን በመባል የሚታወቁት አባት የተናገሩትን ቪዲዮ እስቲ መጀመሪያ እንስማና ከዛ በኋላ ከቪዲዮ በኋላ የተፈጠረውን ኩነት አብረን እንመለከታለን ቀጥታ ወደ ቪዲዮ እንግባ እና አጥፋሽን ከሆነ ምን ሲነገረን ማን እንደሚያጠፋ ያኔ እናያለን ልንከባበር ያስፈልጋል ከዛ ውጪ ግን ማንም ለማንም ተሸማቆ አይኖርም ህግ አለ ሀገሪቱ ላይ ህግ እስካለ ድረስ መሄድ ያለብን ሁሉ እንሄዳለን አሁንም እቺን በአስቸኳይ ይዞ እንደሚጠይቅልን ተስፋ እናደርጋለን በዚህ ልክ ግን መደፋፈር ከመጣ እኔ ይሄን ከማይሞት ይሻላል ለኦርቶዶክሳውያንኛ ታግሰናል ሃይማኖት ተቋማት አሉ አብረን የምናገለግለው ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለህግ እንድትቀርብ ማድረግ አለባት ከዚህ በኋላ አብሮ መቀመጥም አያስፈልግም ሃይማኖቴን ካላከበረልኝ ምን ያደርጋል ካልሆነ የነሱ አላማና የነሱ ተልቆ ካልሆነ ግን ወጥተው ይቅርታ መጠየቅ አለባቸው ዛሬ መጮህ ያለበት ኦርቶዶክስ ብቻ አይደለም ፕሮቴስታንቱ ጭምር ወጥቶ ነው ይሄ እኔ አይደለም ማለት ድንግል ማርያም በዛ ውስጥም አትቀደድ ድንግል ማርያም በዛ ውስጥም አይተፋባል መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል ጽዋ ከሞላ አስቸጋሪ ዛሬም ከለባት ከበዋታል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያረገዘቻቸውን ሁለት መንታ ልጆች ጭቃ ውስጥ ርገጪ ስላሉ ይሄ ለሀገርም ምህረትን አመጣ ቅስፈትን እንጂ ይሄ አሁን እናትየዋ የሮጠች ሚዲያ ላይ የምትለው ነገር ኖ አይናችን ናት ድንግል ማርያም ሃይማኖት ደግሞ ከምንም በላይ ሴንሲቲቭ ይባስ ብለው ስዕሎቿ እኛ እጣን አጥነን አክብረን ሰላም ለኪ ይያል የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔ አይቀዱኝም ከዚህ ልክ ለምን እኔ አያርዱኝ ለምን እኔ አያጠፉኝ ለምን እኛ አንሞትም ለምን 20 ጊዜ አልሞትም የእናታችን የድንግል ማርያም ስም ከሚነሳ ግዕዝ ሞታል ግዕዝ መቼም አይሞትም እንደውም ያብባ ግዕዝ ከኢትዮጵያ አልፎ የዓለም ቋንቋ ይሆናል ገና ያደጉ አገሮች ለምንድነው ግዕዝን የፈለጉት ግን አይናችንን አተንኩ ድንግል ማርያም አይናችን ግዕዝ አይናችን ለምን በዚህ ልክ ያሳድዱናል ታዲያ ከዚህ ቤተክርስቲያኑ ለምን አያፈርሱ ጳጳሳቱ ከቅዱስ ፓትርያርኩ ጀምረው አዝነው ያሉት በዚህ ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ዛሬ አርብ ነው እሁድ ግን ይመጣል ትንሳኤ እንግዲህ እንዳያችሁት ነው አባ ህፃን ይሄንን ነገር ከተናገሩ በኋላ በጣም እኔ ተደስቼ ነበር እንደ ቤተክርስቲያን ልጅነቴ እውነት በጣም ደስ የሚልና ከአንድ አባት የሚጠበቅ ንግግር ተናግረዋል ነገር ግን ከዛ በኋላ አባታችን በሌላ ቪዲዮ ተመልሰው የተናገሩት ነገር ስህተት እንደሆነና በደመራ በዓል ላይ የእመቤታችን የቅድስት ድንግል ማርያምን ስላድኖ የእመቤታችን የቅድስት ድንግል ማርያምን ስላድኖ ይዛችሁ እንዳትወጡ እኔ ያወራውትን ነገር ለሌላ ዓላማ ለፖለቲካ ተጠቅማችኋል በማለት እንዲህ በሚጣፍጥ ቋንቋ ስለ ቤተክርስቲያን ከመሰከሩ በኋላ ክደው ተገኝተዋል እስቲ አባታችን ድጋሜ የሚያሳዝን ቃል የተናገሩትን ደግሞ እስቲ አብረን እንመልከት ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪው መስጠቴ ይታወቃል ነገር ግን በዛ ኢንተርቪው ላይ እኔ መልእክቱን ያስተላለፍኩትን ለበጎ ዓላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ ያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ሙሉ ኢንተርቪው ላይም አይታችሁት እንደሆነ ይሄን ሙሉውን እዩት ብዬ ግብዣዬን ሰጥቻለሁ እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬያለሁ ይህ ማለት ደግሞ
ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደ ኋላም ወደፊትም ህግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከህግ አካላትም ሰምቻለሁ። በህግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምን ጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሐሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ የሚለቀቀው ነገር ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩ እኔ ግን አንድ ውድ ተመልካቾቻችን አባ ህፃን በእውነት ህፃን ናቸው ሲባል በጣም ግራ ስለገባኝ ነው። ከዚህ በፊትም በሚነሱ ነገሮች ላይ እሳቸውን ፍለፊት እናያለን። ፍለፊት ሲያወሩ፣ ፍለፊት ሲያለቅሱ፣ ፍለፊት አስቀድመው ሲያወሩ እናያለን። ግን ውሎ ሳያድር ሐሳባቸውን ይቀይራሉ። በእውነት ህፃን ከሆኑ የትልቅ ሰው ነገር ውስጥ ወይም ቁም ነገር ውስጥ ባይገቡና እዛው ቢቀመጡ ይሻላል። የእመቤታችን የቅድስት ድንግል ማርያምን ስዕል ይዞ አደባባይ መውጣት እመቤታችንን ማዋረድ ነው ብሎ ሚዲያ ላይ ቀርቦ ከአንድ ቤተክርስቲያን አባት እንደዚህ አይነት ነገር መስራት በጣም አስነዋሪና በጣም አጸያፊ ነገር ነው። በእውነት ለዚህ ሐሳባቸው ይቅርታ ይጠይቃሉ ብዬ አስባለሁ። ሰላም ጤና ይስጥልኝ። እንግዲህ ከመሸ ተመልሼ የመጣሁኝ በጣም በአጭር ፕሮግራም ነው ተመልሼ የመጣሁት። እንግዲህ አሁን ከሰዓታት በፊት ሊቃነ ጳጳሳቱ ከአዲስ አበባ ከንቲባ አስተዳደር ጋር ያደረጉት ውይይት ነበር። በተለይ ከመስቀል ደመራ በዓል ጋር በተገናኘ እንግዲህ የተነሱ ሀሳቦች ነበሩ። እዛ ሀሳብ ላይ እንግዲህ እንዴት በዓሉ መከበር እንዳለበት ምናምን ነገር ተናግረዋል። እኔ እሱ አይደለም ሀሳብ እኔ ቀለቤን የገዛኝ እሱ ሳይሆን ቀሲስ ሳሙኤል የኢትዮ ቤተሰብ ሚዲያ አንድ ጽሁፍ አጋርተውናል። እሱ ሀሳብ ስለደነቀኝ ነው የመጣሁት። ምክንያቱም እኛ ስንጮህበት የነበረው ጉዳይ ቅዱሳት ስዕላትን ቀደዱብን፣ ስለዚህ የቤሳን አካላት ለምንድን ነው ይህንን ጉዳይ ለህግ አቅርበው ማያስፈጽሙልን ብለን ስንል አልነበረ? ለምንድን ነው ማያዙት ብለን ስንል አልነበረ? አባቶች ይህን ጉዳይ ሳያውቁት ቀርቶ አይደለም። በእርግጥ የሚያውቁታል፣ አውቀውም ዝም ብለዋል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሰር ደግሞ ጥያቄ እየጠየቁ ነው። ላንብብላችሁ ምን እንዳሉ። አቡነ ዲዮስቆሮስ የተናገሩትን ነገር ነው የምነግራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ።
አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደድ ትልቅ አጀንዳ አይደለም፣ ጉዳዩ አይደለም። ይሄን አጀንዳ ያደረገው ግን ወሮበሎች፣ የከተማ ወሮበሎች እኛም ሚዲያ ላይ እየጮሆን ያለ ነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆኖ አይደለም ማለት አይገርማችሁ? በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል ነው። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ። ስዕል መቀደድ ዝም ብሎ ትልቅ አጀንዳ አይደለም። ስዕል መቀደድ ጉዳያችን አይደለም። ባይሆን ይሄን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮበሎች ጽንፈኞችና ነፍጠኞች ናቸው እንዲህ እያደረጉ ያሉት። ስለዚህ መንግስት እንደውም በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ እየተናገሩ ያሉ ሰዎችን በአፋጣኝ የታሰሩልኝ እያለ ነው። እንግዲህ እንደሰማችሁት ነው የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ተናገሩት ተብሎ በሰፊው በእኛ ልጆችም ከውስጥ የወጣ መረጃ ነው። ኢትዮ ቤተሰብ ሚዲያ ያጋራው መረጃ ነው ተብሎ ኦርቶዶክሳውያን ቲክቶከሮች፣ ኦርቶዶክሳውያን ዩቲዩበሮች ብዙ ሰዎችም እያናፈሱት ነው። ይሄ ብቻ ሳይሆን የፕሮቴስታንት እምነት ቲክቶከሮች ወይም ሚዲያ ሶሻል ሚዲያ ኢንፍሉዌንሰሮች ጭምር ይህንን ሚዲያ ሲያራግቡት ነበር። በእውነት እንደዛ ብፁዕ አባታችን እንደዛ ተናግረው ከሆነ እንደዛ ብለው ከሆነ ኦፊሻሊ ከእሳቸው አፍ የሰማነው ነገር ያየነው ነገር ወይም እሳቸው ኦፊሻል በሆነ መንገድ ያሰፈሩት ነገር መረጃው የለም። ነገር ግን በወሬ ደረጃ ከውስጥ የወጣ መረጃ ነው ተብሎስ በጣም በስፋት ሲወራ ሲነገር ነበር። ነገር ግን የህዝብ ግንኙነት ጉዳይ በአባይ ቲቪ እንዳስተላለፈው ብፁዕ አባታችን አቡነ ዲዮስቆሮስ ይህንን ነገር እንዳልተናገሩትና የሐሰት መረጃ እየተሰራጨ እንደሆነ ተናግሯል ማለት ነው። አንዳንድ ጊዜ ምናወራቸውን ወይም ምናሰራጫቸውን መረጃዎች ላይ ጥንቃቄ እያደረግን አባቶች እኛ ላይ እንዳያዝኑ ጥንቃቄ እያደረግን ኦፊሻል የወጣ መረጃና በጣም እሙን በሆነ ነገሮች ላይ መንቀሳቀስ ያስፈልጋል እላለሁ። አባይ ቲቪ ላይ የተላለፈው መረጃ እነሆ አብረን እናድምጠው። ጸሐፊ ብፁዕ አቡነ ዲዮስቆሮስ አስተላለፉት በሚል እየተሰራጩ ያሉ መረጃዎች ሐሰተኛ ናቸው ስትል ቤተ ክርስቲያኗ አስተባበለች። ነገ መስከረም 16 2018 ዓ.ም የሚከበረውን የመስቀል ደመራ በዓልን በማስመልከት በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከከንቲባ ወይዘሮ አዳነች አቤቤ ጋር የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ውይይት አድርገዋል። ይሁን እንጂ የኢትዮ ቤተሰብ የተሰኘው ሚዲያ ከስብሰባው መሰረታዊ ውይይትና ከተደረሰበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮቼ አደረሱኝ በማለት አሰራጭተው ተመልክተናል ሲል የቤተ ክርስቲያኗ ሕዝብ ግንኙነት መምሪያ አሳውቋል። ሚዲያው በዘገባው ላይ አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ማለቱንም ሕዝብ ግንኙነት መምሪያው አንስቷል። ሆኖም ሚዲያው ያልተባለና ያልተነገረ የሐሰት ፈጠራ ወሬን አሰራጭቷል ያለው ሕዝብ ግንኙነት መምሪያው ይህም ኃላፊነት የጎደለው ተግባር ነው ብለዋል። ነገር ግን አቡነ ዲዮስቆሮስ ከስዕል አድኖ መቀደድ ጋር በተያያዘ ከሰሞኑ የተከሰተው ድርጊት አግባብ ስላልሆነ በመንግስት በኩል ተገቢው የቤተ ክርስቲያኗን ክብርና መብት የሚጠበቅበትና ስዕል አድኖን በመቅደድ ኦርቶዶክሳውያንን በማስቆጣት ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ መግለጻቸውንም አንስቷል። ይህንን የዋና ጸሐፊውን ሀሳብም ከንቲባ አዳነች አቤቤ ሙሉ በሙሉ በመቀበል በድርጊቱ
ማዘናቸውን ገልጸው በጉዳዩ ዙሪያ ተገቢው ክትትል ተደርጎ እርምት እንደሚወሰድ ማረጋገጣቸውን ቤተክርስቲያኗ በህዝብ ግንኙነቷ በኩልም ገልጻለች። እንግዲህ ክብራትና ክብራን ውድ ቤተሰቦቼ ለዛሬ የነበረን አጭር ቆይታ ይሄንን ይመስላል። በዚህ አጋጣሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የደመራ በዓል የመስቀል በዓል አደረሳችሁ አደረሰን እላለሁ። የዚህ የኢሳኮር ሚዲያ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ እንድትሆኑ በፍቅር ቃል ጋብዛችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁ።